አሁን የምነግራችሁ ታሪክ የተከሰተው በመዲናችን አዲስ አበባ ውስጥ በሚገኝ አንድ መንደር ውስጥ ነው። ባለታሪካችን ሰሚራ የሰርጓ ዋዜማ ላይ ሽር ጉድ እያለች ነው። የሙሽራ ቀሚሷን ለብሳ ራሷን ደስተኛ ሆና በመስታወት ለማየት ተመኝታለች። ነገር ግን ፊቷ ላይ የሚታየው እሱ አይደለም። ልቧ ውስጥ የተቀበረው ሐዘን ፊቷ ላይ አንጸባርቆ ሳታስበው በጉንጯ ላይ እንባዋ ወረደ። ለምን ይሆን ያለቀሰችው? በአባቷ መሞት ወይስ ዩሱፍን በማግባቷ? በነገራችን ላይ ኦቪድ ሪል ስቴት የማይታመን ዋጋ አውጥቷል የሚባል ወሬ ሰምተናል። ምን ያህል እውነት እንደሆነ እስቲ አብረን እናጣራለን። አብራችሁኝ ነው። በመጀመሪያ ወደ 9727 ልደውል። ለመሆኑ የሚባለው ነገር እውነት ነው? በአካል ቢሮአችንን መጎብኘት ከቻሉ ሙሉ መረጃውን እንሰጣችኋለን። እንዴት ቢያዋጣቸው ነው የንግድ ሱቆችን ያውም ቦሌ ጃፓን፣ ቦሌ መድኃኔዓለም፣ 4 ኪሎና ፓስተር የመሳሰሉ ቦታዎች ላይ እንዲህ አይነት ዋጋ የሚያወጡት? ካላመናችሁኝ ዋጋውን ራሳችሁ ደውላችሁ አጣሩና ኮመንት አድርጉልኝ። በዚህ አጋጣሚ ሰሚራ በከተማችን ውስጥ ከሚታወቁ ሀጂ ከድር ከተባሉ ትልቅ ሰው የተወለደች ብቸኛ ልጅ ናት። ሀጂ ከድር በመንደሩ ውስጥ በጣም እውቅና ያላቸው የተከበሩ የመስጂድ ሰው ሲሆኑ አንድያ ልጃቸው ሰሚራን ባለቤታቸው ከሞተች በኋላ ተንከባክበው በፍቅር አሳድገዋታል። ነገር ግን ሊሞቱ ሲሉ አንድ ትልቅ ኑዛዜን ሰጥተዋት ነበር። ይኸውም ሰሚራ እኔ ከሞትኩ በኋላ ዩሱፍ የተባለውን ሰው አግቢው የሚል ነበር። ሰሚራ ዩሱፍ የሚባለውን ሰው ታውቀዋለች። ዩሱፍ በሰፈሩ ውስጥ የሚገኝ የተከበረ ባለሀብት ሲሆን እድሜዎቹ በ30ዎቹ መጨረሻ ወይም 30ዎቹ መሃል ላይ የሚገኝ ወጣት ነው። እንደዚሁም ለሀጂ ከድር ልዩ ቦታ ያለው ለመስጂዱም ሆነ ለአካባቢው ሰው ትልቅ ነገር በማበርከት የሚታወቅ ባለሀብት ነው። ታዲያ ሰሚራ ይሄን የመሰለ መልከ መልካም ባለሀብት ለምን ልትጠላው ቻለች ካላችሁ ነገሩ ወዲህ ነው። ሰሚራ የልጅነት ጓደኛዋን ወይም ልቧ ያረፈበትን ፈይሰልን ከመውደድ ውጭ ሌላ ምንም አማራጭ የላትም። ፈይሰል በጣም ምስኪን፣ ተወዳጅ የሰሚራ አብሮ አደግና የካምፓስ ጓደኛዋ ሲሆን የሁል ጊዜ ምኞቱ ህይወታቸውን የሚለውጥ ስራ አግኝቶ ሰሚራን ማግባት ብቻ ነበር። ለዛም ሲባል ኒካህ ከማሰራቸው በፊት በአካል እንኳን በስነ ስርዓት አግኝቷት አያውቅም ነበር። ነገር ግን የአዲስ አበባውም ኑሮ የሱም እድል ሆነና አጋጣሚ የሚፈልገውን ስራ ማግኘት አልቻለም። በዚህም ምክንያት የአባትየው ኑዛዜ ቀደመና ዩሱፍን እንድታገባ ጠየቁ። ፈይሰልም ይሄን በሰማ ጊዜ ራሱን አገለለ። ነገር ግን በኋላ ላይ የምነግራችሁ ፈይሰል እና አባትየው የሚተዋወቁበት አንድ ሚስጥር አለ። ፈይሰል ራሱን ካገለለ በኋላ ወደ ሐዋሳ በመሄድ ስራ ጀምሮ ከሰሚራም ራቅ ብሎ ነበር። ሰሚራ የራቀበትን ምክንያት ባታውቅም የአባቷን ኑዛዜ ለማክበር ስትል ዩሱፍ የተባለውን ሰው ለማግባት ዝግጅት ላይ ናት። ታዲያ ችግሩ የተፈጠረው እዚህ ጋር ነው። ሰሚራ የሰርጓ ዋዜማ ክፍሏ ውስጥ ተቀምጣ ባለችበት ሰዓት ላይ ስልኳ ይጠራል። ስልኳን ስታየው ልቧ በድንጋጤ ለሁለት ተከፈለ። ድምጹን ከሰማች ከ2 ዓመት በላይ የሆነው ፈይሰል ዛሬ መደወሉ አስደነገጣት፣ ያውም በሰርጓ ዋዜማ። ነገር ግን አንድ ነገር ገመተች። ሰርጌን ሰምቶ ሊያወራኝ ይሆናል የደወለው፣ ስለዚህ ካነሳሁለት ደግሞ እረበሻለሁ በማለት ፈራች። ነገር ግን ልቧ አልፈቀደላትም። አይኗ ያየ ፈይሰል ላይ መዝጋት ስላልቻለች ፈራ ተባ እያለች ስልኩን አነሳች። የዚህን ጊዜ ከሰማችሁ ከ2 ዓመት በላይ የቆየውን የልቧን ሰው ፈይሰልን ድምጽ ሰማች። ፈይሰል እየተርበተበተም ቢሆን እንዲህ አላት፣ ሰሚራ አንድ ማወቅ ያለብሽ ነገር አለ። ልታገቢ እንደሆነ አውቃለሁ። ነገር ግን አባትሽ ከተናዘዘልሽ ኑዛዜ ጋር የሚገናኝ አንድ መልእክት እጄ ላይ አለ ይላታል። ሰሚራ በጣም ደነገጠች። የአባቷን ኑዛዜ እሷ ብቻ የምታውቅ እንደሆነ አድርጋ ነበር የምታስበው። ነገር ግን የሰርጓ ዋዜማ ላይ ያውም ደግሞ ጥቂት ሰዓታት በቀሩት ሰርግ ላይ እንደዚህ አይነት መልእክት መድረሱ እጅግ በጣም አስደነገጣት። መጀመሪያ ላለማግኘት ወስና ነበር። ነገር ግን ውስጧ አግኙ እያለ ገፋፋት። እናም ወደ ነገራት ቦታ እየሮጠች ደረሰች። ለመጀመሪያ ጊዜ ፈይሰልን ስታየው እውነት ለመናገር ሙሽራው ዩሱፍ ሳይሆን ፈይሰል ነበር የመሰላት። ልቧ በፍጥነት ይመታ ጀመር። ፈይሰል ብዙም ሊያወራት ፈቃደኛ አልሆነም፣ ምክንያቱም ብቻቸውን ነው የተገናኙት። ወዲያውኑ እጁ ላይ የያዘውን ፍላሽ ሰጣትና ረጋ ብለሽ ይህንን ቪዲዮ ካየሽ በኋላ ውሳኔሽን ወስኝ ብሏት ሄደ። ሰሚራ ፈይሰልን ለማግኘት ከሄደችበት ርቀት በላይ ወደ ቤቷ ተመልሳ ቪዲዮዋን ለማየት የምትሄድበት ርቀት ይበልጥ አጓጓት።
እግሯ አልደርስ አለ። ቢሆንም የሞት ሞቷን ከቤቱ ደረሰች። በቤቱ ውስጥ ሰርገኛው ሰንዳ ሰንዳ እያለ ለነገው ሰርግ ራሱን እያዘጋጀ ነው። ስለዚህ ማንም ሙሽሪትን በዚህ ሰዓት ይሄን ያደረገች ነው፣ ይሄን አግኝታለች ብሎ ልብ ያላት አልነበረም። እሷም ማንም ሳያያት ወደ አባቷ ክፍል ሄደች። አባቷ ከሞቱ በኋላ ያንን ክፍል አይታው አታውቅም ነበር። ለመጀመሪያ ጊዜ እዛ ክፍል ስትገባ የአባቷ ትዝታ ተቀሰቀሰባት። ነገር ግን ጊዜ ሳታጠፋ ፍላሹን በመክፈት ቪዲዮ ላይ የተቀመጠው ፋይል ምን እንደሆነ ለማወቅ ተጣደፈች። እናም ፍላሹን ላፕቶፑ ላይ ሰክታ ቪዲዮን አስጀመረችው። ቪዲዮ ላይ ያየችው ሰው እጅግ በጣም ነበር ያስደነገጣት። ቪዲዮ ላይ ያየችው አባቷን ነበር። ሁለት ጥያቄዎች ተፈጠሩባት። አንደኛ አባቴ ቪዲዮ ለመቅረጽ ለምን ፈለገ? ሁለተኛ ደግሞ አባቷ የቀረጸው ቪዲዮ ፈይሰል ጋር ምን ይሰራል የሚለው ጥያቄ አልመለስልህ አላት። ለማንኛውም የቪዲዮ መልእክት ግን እንዲህ ነበር የሚለው። አባቷ በጸጸት ተውጠው አይናቸውን ባቅርሮ ቪዲዮውን አስጀምረውታል። የኔ ልጅ ይላሉ ሲጀምሩ። የኔ ልጅ ይህንን ቪዲዮ የምታይ ከሆነ እኔ በህይወት የለሁም ማለት ነው። ስለዚህ የምልሽን በደንብ አድምጪኝ። እኔ አንድ ትልቅ ስህተት ሰርቻለሁ። እናም ከመሞቴ በፊት ይህንን ቪዲዮ ቀርጬ እንድታዩ ለማድረግ ወሰንኩ። እውነት ለመናገር በአካል አንቺን ፊት ለፊት አስቀምጬ እውነታውን ለመንገር አቅም ስላነሰኝ ነው ይህንን ቪዲዮ ለመቅረጽ ያሰብኩት። አንቺ በማታውቂው ጊዜ ፈይሰል ለጋብቻ ፈልጎ ሽማግሌ ልኮ ነበር እኔ ጋር። ነገር ግን እኔ ልቡን ሳይሆን ኪሱንና ድህነቱን አይቼ እንደማልሰጠው ነገርኩት። ይሄ ሲፈጠር አንቺ ካምፓስ ነበርሽ፣ አታውቂም። እሱም ገና ተማሪ ስለሆነ ገና በተማሪ እድሜው እንዴት ትዳርን አሰበ በማለት እንደማልፈቅድለት ነገርኩት። ነገር ግን ከዛ በኋላ አንድ ትልቅ ስህተት እንደሰራው አስተዋልኩኝ። ፈይሰል በጣም ጥሩ ሰው ነው። በጣም ጨዋና ሰው አክባሪ እንደሆነ በብዙ ነገሮች ፈትሼ አየሁት። በቅርብም ሆነ ከሩቅ በራሴም ሆነ ከማቃቸው ሰዎች ጠይቄ የፈይሰልን ማንነት መረዳት ቻልኩኝ። እኔ ዩሱፍን እንድታገቢ የፈለኩት ላንቺ ጥሩን ከመመኘት አንጻር ብቻ ነበር። ነገር ግን ስሜትሽን እንደጎዳሁት ገብቶኛል። እና ምናልባት ይህንን ቪዲዮ ስታዩ ካላገባሽ ልብሽ የፈቀደውን ሰው እንድታገቢ መፍቀዴን ለመንገር ወዳለሁ። ነገር ግን አላህ ያለው ሆኖ ምናልባት ካገባሽ በኋላ ይህንን ቪዲዮ ካየሽው ግን ከልብሽ አውፉ በይኝ። እወድሻለሁ። ሰሚራ ቪዲዮን እያየች እንባዋ በጉንጮቿ ላይ ወርዱ ጀመር። ያየችውን ማመን አቃታት። አባቷ እንዴት እስከዛሬ ድረስ ሊነግራት እንዳልቻለም ግራ ተጋባች። የሰፈሩ ሰው በእነ ሰሚራ ግቢ ውስጥ ታድሟል። ሙሽራው እየተጠበቀ ነው። ነገር ግን አንድ ትልቅ ችግር ተፈጠረ። ሙሽሪት በቤት ውስጥ የለችም። የሙሽሪት ቤተሰብ እጅግ በጣም ተደናግጧል። የሙሽራው ሰዓት ደርሶ ዩሱፍ ከሚዜዎቹ ጋር ግቢ ውስጥ ደረሰ። ነገር ግን ሙሽሪት የለችም። የዚህን ጊዜ ዩሱፍ የሆነ ችግር እንደተፈጠረ ገባው። እናም ቤተሰቡ ምንም ሳይተነፍስ በዝምታ ድንኳን ውስጥ ተቀመጠ። የዚህን ጊዜ ግን ሰሚራ ባልተጠበቀ ሰዓት ወደ ቤቱ ገባች። የእድምተኛው አይን በሙሉ እሷ ላይ አረፈ። የዚህን ጊዜ ሙሽራዋንና ሌሎች ሰዎችን እንደዚሁም ኒካውን የሚያስሩላቸውን ሽማግሌ እያየች እንዲህ አለች። ዩሱፍ፣ አሁን የመጣሁት ትልቅ ይቅርታ ለመጠየቅ ነው። እኔ አንተን ለማግባት የወሰንኩት የአባቴን ትዕዛዝ አክብሬ ነበር። ነገር ግን የአባቴን ትዕዛዝ አከበርኩ የሚባለው ከአንገት በላይ ሳይሆን ከልቤ ስፈጽመው ብቻ ነው። ዩሱፍ፣ እኔ ልቤ ሌላ ሰው ጋር ነው ያለው። መጀመሪያ አንተን ለማግባት የወሰንኩት አባቴ ስላዘዘኝ ብቻ ነበር። ነገር ግን አባቴ የኔን መከፋት አይቶ ከመሞቱ በፊት አንድ ቪዲዮ አስቀምጦልኝ እንደነበረ ትላንትና አይቻለሁ። በቪዲዮው ላይ እኔ ከፈለኩት ሰው ጋር እንድኖር የሚፈቅድ ኑዛዜውን አስቀምጧል። ይሄ ሁሉ ዝግጅት ከተዘጋጀ በኋላ ለአንተ መንገሬ በጣም ከባድ እንደሆነ አውቃለሁ። ነገር ግን አንተም ጥሩ ሰው ነህ። ከማትወድህ ሰው ጋር ለመኖር ግዴታ የለብህም። አሁን ውሳኔው ያንተ ቀናነት ብቻ ነው። ይቺን እስረኛ ነፍስ ነፃ ማውጣት
ወይንም ደግሞ ላወጣኸው ገንዘብና ለራስህ ክብር ስትል አይሆንም ብለህ እኔን በግድ ማግባት። አገባሻለሁ ካልክ አልከለክልም። ነገር ግን አንድ ነገር እንድታውቅ እፈልጋለሁ። የምትኖረው ከማትወድህ ሴት ጋር ነው። ዩሱፍ ግራ ተጋባ። ምን እንደሚላት አላወቀም። በሰርጉ ላይ የታደሙት ሰዎችም አንገታቸውን ደፉ። ሁሉም ባሉበት ግራ ተጋቡ። በመጨረሻም ዩሱፍ ምንም ቃል ሳይተነፍስ ተነስቶ ወጥቶ ሄደ። ዓመት አልፎ ሰሚራ የአባቷን ቀብር ዘይራ እዛው ቁጭ ብላ ለአባቷ ዱዓ እያደረገች ባለችበት ሰዓት አንድ ሰው ከአጠገቧ መጥቶ ቆመ። እንደገመታችሁት ይህ ሰው የምትወደው ፈይሰል ነበር። አብረው ዱዓ ካደረጉ በኋላ ወደ ቤት ለመመለስ ወሰኑ። በመንገዱ ላይ ያሉ አንድ ጥያቄ ጠየቃት። ሽማግሌ መቼ ልላክ? ፈገግ ብላ ምንም መልስ ሳትሰጠው አብረው ጉዟቸውን ቀጠሉ። በዚህ ታሪክ ላይ የእናንተን ፍርድ ማወቅ እንፈልጋለን። ሰሚራ የሰራችው ነገር ትክክል ነው ወይስ አጥፍታለች? መልሳችሁን በኮሜንት ሴክሽን ላይ አሳውቁን። የረበና ሰላም በእናንተ ላይ ይሁን።